ለአገልጋዮቹ መልእክት አለኝ። አንድ ጠንቋይ የሚፈራውን ያክል እኮ አልተፈራንም። አንድ የቀበሌ ጸሐፊ ያለበት ቦታ ላይ ያለውን ያክል እኮ ቤተክርስቲያን አልተፈራችም። ለምን? ሰዎች ይህንን እንዴት ነው መለየት የሚችሉት? አሁን ለምሳሌ ሰዎች እንዴት ይለዩ? አሁን ሁሉም ተዳብሎ ገንዘብ አሰባሳቢ ፈንድሬዝ ሰራተኛ ሰባኪዎች ሳይሆን እኔ እኮ ቤተክርስቲያንን ማስቀጠል አልቻልኩም፣ በኪራይ ላይ ነው የምኖረው። ዘይት ተሸክሟል ብያለሁ። ከየቸርቹ ያልተገዛ ዘይት አይነት የለም። ፎቶቸውን አዩ እዛ ላይ የእንትና ዘይት ይሄ ነው፣ የእንትና ዘይት ይሄ ነው፣ የእንትና ቸርች ዘይት ይሄ ነው። ደርድሮታል እንደ ላይብረሪ። ብዙዎች ክርስቶስ የሚመጣ ሁሉ አይመስልም። ይሄ ጸጋ ገንዘብ ያመጣል። ዛሬ ስደት የለውም። በዚህ አጋጣሚ አሊታ ሾው ላይ እውነትን ለመግለጥ የሚለው ራሱ ሞቶ በጣም ደስ ይላል። እግዚአብሔር ለምድራችን እንዲህ አይነቶችን ሚዲያም ስላስነሳልን አንተንም ፓስተር ደሳለኝን ጌታ ይባርክ ማለት ይፈልጋል። ዶክተር በጣም ዛሬ እንደውም በእንደዚህ አይነት ሁኔታ በመገኘታችን በእውነት በጣም ደስ ብሎኛል እና የምርን የእውነት ነው። በጣም አገልግሎትን እንወዳለው። በጣም ብዙ ጊዜ አገልግሎትን ተካፍዬ ያለው በተለያዩ ክሩሴዶች ላይ ስታገለግል በጣም ደግሞ በነፍሳት ላይ ያለ ልብ የሚያሳርፍ ነውና እግዚአብሔር ይባርክ ዶክተር። አንድ ነገር ነው አሁን በተለይ አሁን ያለንበት ጊዜ ትንሽ አስቸጋሪ ጊዜ ነው። በዚህ ጊዜ ነው ደግሞ እግዚአብሔር እድሉን ሰጥቶ ደግሞ ቤተክርስቲያንን እንድንተክል እንድናገለግል ወንጌልን እንድንሰራ እግዚአብሔር እድል ሰጥቷልና በጣም አሁን የተለያዩ አይነት ቤተክርስቲያናት አሉ። ቤተክርስቲያን ብዙ አይነት ስያሜዎችም ደግሞ የተለያዩ ናቸውና አሁን በእኛ ዘመን አሁን ባለንበት ጊዜ መጽሐፍ ቅዱሳዊ የሆነች ቤተክርስቲያን እንዴት ነው በእርግጠኝነት ምን ያህል አለው ልንል እንችላለን? እንግዲህ ስለ ቤተክርስቲያን ስናነሳ ብዙ ትርጓሜ ብዙ እይታዎች ይኖራሉ። የዛሬዋ ቤተክርስቲያን ከመጀመሪያዋ ቤተክርስቲያን በምንድን ነው የምትመሳሰለው፣ በምን ደግሞ ትለያያለች የሚለውን ነገር ሰፋ ያለ ነገር ነው የሚኖረው። ከሞላ ጎደል ግን በፊት የነበረው የመጀመሪያ ቤተክርስቲያን ወይም ደግሞ ሐዋርያት በነበሩበት ዘመን ላይ የነበረችዋ ቤተክርስቲያን አገልግሎትና እይታው ሰማይ ተኮር ነው። ምንድነው ጌታ ይመጣል የሚል ስለነበረ ያንን አስተምሮ በደንብ ሰው ወደ መንግስቱ የሚገባበትን ሰማያዊ ነገር ላይ ትኩረት የሚያደርግበት ቅዱሳን ህብረት የሚፈጥሩበት የዓለምን ስደትና መከራ ተቋቁሞ ለማለፍ የሚያደርጉት አይነት ትግል የነበረበት ዘመን ነው። በሂደትና በጊዜ ቆይታ ብዛት የጌታ ምጽአት በድንገት ነው ስለሚል መዘግየቱ አሁን ላለችው ቤተክርስቲያን የጊዜ ቆይታው ያመጣቸው በራሱ ተጽዕኖዎች አሉ። እነዛ ተጽዕኖዎች ምንድነው? እንዳው በእኔ ግምት አንደኛ የጌታ መዘግየት፣ አንዳንዱ ነገር ሐሳብን የቀየረ የሚያስመስል ምድራዊ ነገሮች ከመንፈሳዊ ነገር በልጦ መገኘት ምንድነው? ለወንጌል ያለውን ነገር ሰው ለመኖር ወደሚለው ምዕራፍ የዞርንበት አይነት ዘመን ውስጥ ነው ያስገባን። ሁለተኛው የሞደርኒዝም የሚባለው ስልጣኔ አንዳንዴ ሰይጣናዊ ነገሮችንም እንዲስፋፉ በሮችን ይከፍታል። በቤተክርስቲያን ውስጥ ያለው ፌሎሺፕን የሚያናጋ ቴክኖሎጂውን ሚዲያውን በመጠቀም ቤተክርስቲያን ውስጥ የነበረውን መዋቅር መጽሐፍ ቅዱሳዊ መሰረቶችን ምን ያስፈልጋል ወደሚል ምዕራፍ ያመጣበት ሁኔታ ነው። ከዚህ የተነሳ ደግሞ በቤተክርስቲያን ውስጥ ያሉት አስተምሮዎች ወደ መሻፈፍ ወይም ደግሞ ወደ ሲንክሪዝም ወይም መቀላቀል ዓለምና የቤተክርስቲያን አስተምሮ ፖለቲካና የቤተክርስቲያን አስተምሮ ተቀላቅሎ ዶሚኔት መደረግ ላይ የደረስንበት ምዕራፍ ላይ ነው አሁን ያለ ነው እና ይሄ ትንሽ አሳሳቢ ነው ካልነቃንና
ቤተክርስቲያን መሪዎች እንደዚሁ ሚዲያዎች ደግሞ ደርሶ ነገሮችን አንቅተው ብርሃንና ጨለማን የሚለዩ አይነት አካሄዶችን ካልገለጽ ነው አሁን ያለችበት ቤተክርስቲያን ለጌታ ምጽአት ጠብቃ ያንን ነገር ለማድረግ እየሆነባት ያለው ነገር የሚዳቀሉ ነገሮች እየበዙ በመጡበት ሰዓት ላይ ነው ያለውና ውሃ ልኩም የዛን ያክል ነው እየወረደ የመጣው። በእኔ መረዳት እንደዚህ ነው። ኦኬ ዶክተር፣ በተለይ አሁን ሁለት ነገሮችን አነሳ እና አንዱ ቤተክርስቲያን ለእንደዚህ አይነት ነገር እንዲሆን ይሄ የክርስቶስ ምጽአት መዘገየቱ አንዱ እንደ ምክንያት አንስተዋልና ምንድን ነው አሁን ሰዎች አሁን ያንን ክርስቶስ ማምጣቱን እንዳይጠብቁ ወይም ደግሞ እንዳይታገሱ እያደረገ ያለው ነገር ምን ሊሆን ይችላል? እንግዲህ ምንድን ነው ዲማንድ ፍላጎት የሚል ነገር ሰው ፍላጎት አለው፣ ፍላጎት አያልቅም። ስለዚህ ፍላጎት በበዛና በጨመረ ልክ ዲማንድ እና ሰፕላዩ አቅርቦቱ ደግሞ እያነሰ ከመጣ ያ ነገር ሰርቫይቭ ለማድረግ ሰው ሌላውን ትቶ መንፈሳዊ ነገር ትቶ ወደ ምድራዊ ነገር ወደ ስጋዊ ነገር አዘንብሎ ራሱን ሰርቫይቭ አድርጌ እኖራለሁ ወደሚል ምዕራፍ ፎከሱን አቅጣጫውን ያዞረበት ጊዜ የሚመስል ጊዜ ነው። መምሰል ብቻ አይደለም፣ እየሆነ ያለው ነገር እንደዛ ነው። የጌታ ምጽአት እንደ ሌባ ነው የሚለው ቃሉ። ዛሬ ነገ በየትኛው አይታወቅም። ስለዚህ ሰው ይሄኛው ነገር የቆየ ተስፋ የመሰላቸው ሰዎች እስቲ ቆይ እስከዛ ይሄን አድርጌ እመጣለሁ አይነት ነገር ላይ ነው ሰው የተሰማራው የሚመስል። ከዚህ የተነሳ ጽድቅ፣ ቅድስና፣ የጌታ ኢየሱስ ክርስቶስ ሞትና ትንሣኤ መመስከር እንደ ሁለተኛ ደረጃ እየታየ የመጣበት ሁኔታ ነው። በጣም እኮ አሁን በአሁኑ ሰዓት እኮ ልብን ራሱ ይሄ ብዙዎች ክርስቶስ የሚመጣ ሁሉ አይመስልም። ይሄ ፌክ ራሱ የምናውራው ራሱ ልክ እንዳልሆነ አይነት ነገር እየመሰለም እየመጣ ነው። ወጣቱም ጋር አንዳንድ ሰዎችም ጋር ጠበቅን ያው ክርስቶስ ጳውሎስ በነበረበትም ሰዓት ሲያወራ የነበረው በደጅ ነው ቀርበዋል ይል ነበር። አሁንም እንደዚህ እያልን እነዚህ አይነት ነገሮች ልብ እያደከመ ወይም ደግሞ ሰዎች እንዳይቆሙ እያደረገ ያለው እሱ ይሁን በዋናነት ትክክል ነው። እሱ ራሱ በዛ ልክ ነው ያለው። አስተምሮ መጽሐፍ ቅዱሳዊ መመሪያ ፕሪንስፕላችን መጽሐፍ ቅዱስ ነው። አሁን መጽሐፍ ቅዱስ ሙሉ መጽሐፍ ቅዱስ ሳይሆን የሚጠቀሰው የሚሰበከው በየቸርቹ ላይ ብትሄድ ቁንጽል የመጽሐፍ ቅዱስ ክፍሎች ናቸው በሁሉም ቦታ ላይ የሚሰበኩት ነው። ተመሳሳይ የሆነ ማለት ነው። ምን ማለት ነው? ወይ ማሻገር ነው ወይ መባረክ ነው። እነዚህ ቁንጽል በየትኛውም ምናልባት ሬሾውን ብሰራ ከስብከት ጣቢያዎች ሁሉ ከሁለቱ አንዱ ነው ፎከሲንጉ፣ ትኩረቱ በሌላ አቅጣጫ ላይ፣ ምጽአቱ ላይ፣ ቅድስናው ላይ፣ ህይወት ላይ፣ መንግሥተ ሰማያት ላይ፣ የኢየሱስ ክርስቶስን አደራ መወጣት ላይ ያሉ አስተምሮና ትምህርቶች አስተማሪውም፣ ሰባኪውም፣ ነቢዩም፣ ሐዋርያውም እያንዳንዱ ጸጋ የተሸከመው የቤተ ክርስቲያን መሪ ሳይቀር በዛች ዙሪያ ነው እያጠነጠን ያለ ነው። ይሄ መጽሐፍ ቅዱስ ሚዛኑን እንዲያጣ አደረገው። የመጽሐፍ ቅዱስ ሰብስታንሱ ምንድን ነው የያዘው ምንድን ነው የሚባለው በኤርሊ ቸርች ላይ የመጀመሪያው ቤተ ክርስቲያን ላይ ራስን የሚክድ አይነት ስብከት ነው። ራስን የማስካድ ስብከት በቃ ልክ መጽሐፍ ላይ የተጻፈው ሰው ራሱን ካልካደ ለእኔ መሆን አይችልም የሚለው ስብከት ሊትራል ነው እዛ ጋር። አሁን ደግሞ ራስን መካድ ሳይሆን ራሱ እምነትን መካድ ወደሚለው ነገር እያመጣ ነው ያለው። ያመንከውን እምነት ለምሳሌ ለመጸለይ ሰው ምን ያስፈልጋል? ጌታ ያቀኛልና በቃ ብሎ በልቤ ጸልያለሁ የሚልበት ምዕራፍ ላይ መጣ። ሰዎች ካሜራና ቪዲዮ ፊት ሲቀመጡ ያልተሰራው ተሰራ ብሎ ይወራል። እስቲ ማን ነው ምስክር ያለው ለዛ ሰውዬ? ምንድን ነው የሰራው? የት ሄዶ ነው? ምን አድርጓል? ጠያቂ የለም። እኔ ሐዋርያ ብለህ አሁን አንተ ሐዋርያ ብትል ወይ ሳምበዲ እዚህ ጋር አንድ ቪዲዮ ማለት በጣም የሚገርምህ አንዱ ነጋዴ ነው። በገንዘቡ ነበር የሚያገለግለው። ቸርች ተከለና እኔ እንደዚህ ነኝ አለ። ጠያቂ የለም። በቃ ሆነ። ነጋዴ ነበረው ስም ሰጥቶ ራሱ በቃ ሆነ። ለምን? ያለ ድካም ገንዘብ የሚያመጣ ያሰበስብ ከሆነ ሰው ይፈልጋል። ሁለተኛ
ሌላ ስራ መስራት ያልቻሉ ሰዎች እዚህ ውስጥ ገብቶ ሌላ ፖለቲካ ኢሹ ያለባቸው ሰዎች እዚህ ተደብቆ በዛ ስምም የሚሸፍኑ ሰዎች አሉ። ምንድነው ግን አሁን ምንድነው ሰዎች ይህንን ፍለጋ በእንደዚህ አይነት መንገድ በራሱ የሌለውን ነገር እንዲለጥፉ እንዲያደርጉ ያደረጋቸው ነገሮች ምንድን ናቸው? አንደኛ የተሳሳተ ምኞት፣ በምኞታቸው ስሳብ አይደለም። ሁለተኛ መጽሐፍ ቅዱስ የሚናገረው በጣም የሚገርም ነው። አሁን አንተ የምትለው ነገር ብቻ እኮ አይደለም። ይሄ ጸጋ ገንዘብ ያመጣል። ዛሬ ስደት የለውም፣ ያስከብርሃል፣ ንጹህ ልብስ ያስለብሳል፣ ከረባት ያሳስርሃል፣ ከህዝብ ይለይሃል፣ ሞተረኛ አጅበሃል። ወደዚህ ደረጃ አመጣ። ማን አይፈልግም? ይሄን እንደ መንግስት ሰራተኛ ራሱ እኮ ያንን ጥሎ እዚህ ቢመጣ እንደዚህ አይነት ነገር ማድረግ ቢችል ደስ ይለዋል። እውነተኛ አገልጋዮች ደግሞ አሉ፣ እውነተኞች ደግሞ አሉ። አሁን እውነትና ውሸት አንድ ላይ ተቀላቀለ። አሁን እኔ ቸርች መስርቼ ቸርቾችን ፕላንት አድርጌ ሲሰራ እኮ የግል ቸርች ነው ከሚሉት ጋር ነው የምትጠራው እንጂ አስተምሮ ምንድን ነው፣ ጸጋው ምንድን ነው፣ ህይወቱ ምንድን ነው የሚል ጠያቄ የለም። እብድ ውሻ ከተባለ አንድ ውሻ ሁሉም ድንጋይ ይዛል እንጂ ለመምታት ውሻዋ ጤነኛ ናት ወይ አይደል? ጤነኛን ውሻ እኮ እብድ ውሻ ብሎ አንዱ ምናልባት ከጠራ። በወንጌል ላይ ክፉ ሰዎች የሚያወሩት ነገር እውነተኞችንም አብሮ ይጨፈልቃሉ። እውነተኛ አገልጋዮች አሉ እግዚአብሔር የሚጠቀምባቸው። ለምሳሌ ሐዋርያ ዳንኤል ብትመለከት እግዚአብሔር የተጠቀመባቸው፣ እኔም የተገለገልኩባቸው ትልቅ የእግዚአብሔር ባሪያ ናቸው፣ ትልቅ አገልጋይ ናቸው። ለራሴ ምሳሌ ሆኑ። ምሳሌ ነው የምነግርህ፣ የሉም አይደለም። ደግሞ ለገንዘብ ጓደኛ፣ ዘመድ አዝማድ ሰብስበው ቸርቻቸውን በራሳቸው ዘመድ መሉ። ምስት፣ ባል፣ እህት፣ ወንድም፣ አጎት ካልሆነ ሌላ ሰው። እኔም የማገለግልበት ቸርች ላይ ዘር፣ ቋንቋ፣ ብሔር የለም። አሁን ቸርች ራሷ እኮ የዘር ሆኗል። ወይ ኦሮምኛ ተናጋሪ፣ ወይ አማርኛ ተናጋሪ፣ ወይ ደቡብ ከሆነ አንደኛው ብሔር ተናጋሪ፣ ወይ ትግርኛ ከሆነ እንዲህ አይነት የእግዚአብሔር መንግስት የለም። መጽሐፍ ቅዱስ እሱን አያስተምረን። ፖለቲካ ነው ይሄን የሚያስተምረን። ይሄንን አስተሳሰብ ደግሞ ከየት መነጨ ብንል እንደነዚህ አይነት አገልጋዮች ህይወታቸው ሳይናገር፣ ሳይሾሙ የተሾሙ፣ ሳይጠሩ የተጠሩ፣ በራሳቸው ገንዘብ አጠራቅሞ በገንዘብ ወንጌል ይሰብካሉ ብሎ የወጡ ወንጌሉን ይስበኩት። ነገር ግን ጸጋውን በቪዲዮ ድራማ የሚሰሩት በሚዲያ ላይ እኮ ወንጌል እየተሰደበ ያለው እኮ አንዱ በውሸተኞች ምክንያት እውነተኛ ወንድሞች ስደት ውስጥ ናቸው። እሱን እኮ ይህን ራሱ መጽሐፍ ቅዱሱ ራሱ አሁን ይፈቅደዋል ወይ? ለምሳሌ አንድ ሰው እየተጸለየ ራቁትን የማሳየት እንደገና አንድ ሰው ሳያስፈቅድ ባጋንንት ላይ የወደቀውን ወይም ደግሞ ራሱ በዛን ሰዓት መልሶ ራሱን ሲመለከት ዲስካሬጅ እየሆነ ያ ስነ ልቦና ላይ ጉዳት ውስጥ ራሱ ትክክል ነው ወይ? ባለቤት የሌለው ቤት ማንም እንደፈለገ ይፈነጭበታል። ቤቱ ባለቤት ስላጣ ነው። ይሄ ማለት ጌታ ኢየሱስ የለም ማለት ግን አይደለም። በምድር ላይ ያለችው ቤተክርስቲያን፣ ያቺ ቤተክርስቲያን ውስጥ ባለቤቱ ማን ነው? ሆቴል ቤት እንኳን ባለቤት አለው። ሆቴል ቤት እኮ ባለቤት አለው፣ ስርዓት አለው። አስተናጋጆች እኮ አለባበሳቸው፣ አቋቋማቸው፣ ትህትናቸው፣ መስተንግዷቸው እኮ ቤተክርስቲያን ይመስላል። ቤተክርስቲያን እኮ ሆቴል ቤት እየመሰለች ነው። አገልጋዩም፣ ዘማሪውም፣ ሰባኪውም፣ ጸላዩም ምን እንደሆነ መንፈሳዊ ነገርን የሚያጸይፍ ድርጊቶች የበዙበት ይመስላል። ያንን ነገር አነቅፈው፣ ግን እውነተኛዎች አሉ። እውነተኞች እዛ ውስጥ አሉ። ድምፃቸው ግን ተውጦ ነው ያለው። ለምን ብባል በቲፎዞ ሆነ። ሰዎች ይህንን እንዴት ነው መለየት የሚችሉት? አሁን ለምሳሌ ሰዎች እንዴት ይለዩ? ሁሉም ተዳብልቋል። ለምሳሌ እኔ የማገለግልባት ቤተክርስቲያን የነበረችው ቀጠና 2 ምንም አይነት የስህተት ትምህርት የሌለብኝ፣ ምንም አይነት ነገር ስህተት የማላስተምር ፕሮግራም ወጥቶልኝ አይምጣ የሚል ክፍል ተነሳ። አይምጣ አገለግል የሚል ክፍል ተነሳ። ማገልገል እኮ ነው የምነግርህ። እኔ እኮ ሀርጌሳ ላይ ቸርች ፕላንቴሽን ሰርቼ
ለሙሉ ወንጌል ቀጠና 2 ኢትዮጵያ ሙሉ ወንጌል አስረክቤ ያዟችሁ ያልኩት አዲስ አበባ ውስጥ 5 ቸርቾች አሉ። በደብዳቤ ሂዱና ቀጠና በየሙሉ ወንጌል ላይ እናንተ ከነሱ ጋር ሁኑ፣ እኔ ሌላ ቦታ ወንጌል ይሰራሉ ብዬ የወጣው ሰው መልሼ የቆየሁት ያገለግልኩት መድረክ ላይ እንዳላገለግል የሚል ነገር መጣ። በዶክትሪን አይደለም፣ በጽድቅ በቅድስና አይደለም፣ በሌላ አይነት ነቀፌታ የለም። ይህም በአደባባይ ነው የምናገረው። ለምንድን ነው ብለህ ብትል በድምፅ ብልጫ የሚሰሩ ሰዎች አሉ ቸርች ውስጥ ወንጌል ሳይሆን ነጋዴ ብሎ ጌታ ኢየሱስ ክርስቶስ ገበጣቸውን የገለበጡ ዛሬም እንዲህ አይነቶች አሉ በቸርች ውስጥ። እነኚህ ሰዎች ናቸው ለስህተት ተማሪዎች፣ ለስህተት አስተማሪዎች ሽፋን የሚሆኑት፣ ደጋፊ የሚሆኑት። እነኚህ ሰዎች እውነተኞችን ከመንገድ ላይ በድምፅ ብልጫ የሚያስወግዱት። ይሄ መቀየር አለበት። ቤተ ክርስቲያን የክርስቶስ ነች። የዘመድ አዝማድ አይደለም፣ የአጎት አይደለም፣ የአክስት አይደለም። ስለዚህ ምንድነው አሁን ወንድሞቼ ጋር እዛ ያሉት ጓደኞቼ አብረን የምናገለግል ከአቅማቸው በላይ ሲሆን ዝም አልኩኝ፣ ተዋቸው አልኩኝ። ለምን? የእግዚአብሔር እርሻ ሰፊ ነው። ስም አይደለም እኔ ፍለጋ፣ ገንዘብ አይደለም፣ ያውቃል። ዶላር የሚሰጠው መባ የምጥለውን ቸርች ለሌላ ቸርች አሳልፍ ያሰጥም። እንደ ዘመኑ ይሄን አገልጋዮች እንዲማሩ ብዬ ነው የምናገረው። እኔ ነገ ጠዋት ወደ ሌላ ቦታ እግዚአብሔር ከጠራኝ ለወንጌል ስራ ለሙሉ ወንጌል አስረክቤ ነው የምሄደው። ርስቴ አይደለማ፣ እኔ የጌታ ነኝ። ስለዚህ ከመሪዎች የተነሳ ከማን መሪዎች እውነተኛ ሰዎች ላይ ተጽዕኖ የሚያመጡ ሰዎች ቸርች ውስጥ አሉ። እነኚህ ሰዎች ነገ ጠዋት ቸርችቱን ከፍሎ ሐዋርያ ነቢይ ብሎ ከየቦታ ሊወጡ ይችላሉ። በፍሬያቸው፣ በምስክርነታቸው፣ በጸጋቸው ሰዎችም በመሰክሩላቸውና መንፈስ ቅዱስ በሚመሰክር ጸጋ ሹመት ይደረጋል። አሁን ግን እነዚህ አይነት ጤናማ ሰዎችን እንዴት ለይተን እናገኛቸው? አሁን የምናገኛቸው ይህንን ማስተካከል የሚቻለው አንደኛ እንክርዳድና ስንዴ ከተቀላቀለ በኋላ ጌታ አስተምረዋል። እነቅላለሁ ብትሉ ስንዴውን ነው የምትነቅሉት አለ። አስተምሮ እኮ ተቀምጦልናል። ሳይሆን ነው ጥሩ። እንክርዳዱ ሳይበቅል ነበር ጥሩ። አሁን እንክርዳዱ ከደረሰ በኋላ ከስንዴ ጋር እኩል ከደረሰ በኋላ ስንዴውን እነቅላለሁ ብሎ ጠይቁት። አሁን ከነቀላችሁት መሆን አይችልም ስንዴው። ስለዚህ አብሮ ያሉትንም ጤናማዎችንም እነዚህን በትምህርት እየቀረጽክ እውነትን እያስተማርክ ኃጢአተኛው ኃጢአቱን ያደርግ፣ ጻድቁም ጽድቁን ያደርግ። እነሆ ዋጋው በእኔ እጅ ነው ያለ ጌታ ኢየሱስ። በመጨረሻ ቀን ይለያሉ አለ። ለዚህ ነው እኮ ማቴዎስ 7 ላይ ከፍሬያቸው ታውቃላችሁ አለ። ወለ ፍሬያቸው ምንድን ነው? ጨው መሸጥ፣ ዘይት መሸጥ፣ ውሃ መሸጥ። ምን ቀረ? ድስት አዘጋጅቶ ወጥ መስራት እንጂ። ኢየሱስን ስም በጨው በውሃ በዘይት ከቀየር ነው ምንድን ነው የምናደርገው? ግን አሁን ሰዎቹ ታዲያ እነዚህ አገልጋዮች እኮ እነዚህ ለምንድን ነው ይህንን የምታደርጉ ሲባሉ አይ እኔ እኮ ቤተክርስቲያንን ማስቀጠል አልቻልኩም፣ በኪራይ ላይ ነው የምኖረው፣ አገልግሎትን በአግባቡ ማስቀጠል አልቻልኩም። ሰው ደግሞ ኢትዮጵያዊ አስቦ አይሰጥም። ስለዚህ እንደምንም አድርጌ ልውሰድ። እንደውም አንድ ቦታ ለአንድ ቸርች በጣም ምሳሌ ትልቅ ብዙ ህዝብ አለው እና ጠየቀ ማለት ስጦታ ስጡ ምናምን ብሎ ይጠይቃል። ሰው ሁሉ ጸጥ አለ። በቃ ብሎ ዘይቱን ሰብሰብ አደረገ፣ ገዛና ዘይቱን አምጥቶ እጅ ጭኖ ጸለየበት። እንደ ጸለይ አድርጎ ምናምን አምጥቶ በቃ ዘይት 1,000 ብር ሲባል ሙሉ ጉባኤ ተነሳ። ታዲያ ይሄንን ህዝቡ ራሱ እያስተማረ አይደለም ወይ? ገንዘብስ ሰዎቹ ተቸግረናል ለሚሉስ በዚህ መንገድ ይሰራል ወይ? በስህተት መንገድ የእግዚአብሔር መንግስት ይሰራል ወይ? ማቴዎስ ማነው ሁለተኛ ቆሮንቶስ 11:3 ላይ እባብ ሔዋንን እንዳሳታት ይላል። እባብ ሔዋንን እንዳሳታት አሳይቶ ነው ያሳታት። ልባችሁ እንዲሁ ተበላሽቶ ከነበራችሁ መንፈሳዊ እምነት ተበላሽቶ እንዳይገኝ ብሎ ጳውሎስ መልእክት ይጽፋል። ከነበረው እውነት
ልባችሁ አእምሯችሁ እንዳይበላሽ። ወንጌል ስንቀበል እኔ አሁን ቸርች ላይ አገለግላለሁ። ከቤተ ክርስቲያን ምንም ደሞዝ አልበላም። ይሄው ሚዲያ ላይ ነው የምናገር። ወንጌል ሰብኬ ትራንስፖርት ሲሰጡኝ ነዳጄን እሞላለሁ። ከቤተ ክርስቲያን ግን ሰጭቼ ረድቼ አገለግላለሁ እንጂ ቸርች ቁጭ ብዬ ቅጥረኛ አይደለሁም፣ ደሞዝተኛ አይደለሁም። የእግዚአብሔር ጥሪ ያለብኝ ሰው ነኝ። ያ ማለት ገንዘብ አያስፈልገኝም ማለት አይደለም። ጸጋው በእውነት ካገለገልክ ገንዘብ ያመጣል። ገንዘብ እኮ ሱቅ ገዝተህ እኮ ሱቁን አስነግደህ ማደግ ትችላለህ እኮ። ከወንጌል ጋር ግን በጌታ ስም አንነግድ ነው እንጂ። እነዚህ ሰዎች ገንዘብ ያስፈልጋቸዋል። እውነተኛ ወንጌል እየሰበኩ ገንዘብ የማይሰጣቸው ሰዎች አሉ፣ እኔንም ጨምሮ። ለውስተኞች ገንዘብ ይሰጣሉ፣ አንተንም ጨምሮ። እንደዚህ አይነት ሰዎች አይፈለጉም። ማስታወቂያ የሚሰሩና እንደዚህ እናደርጋለን እንዲህ እናደርጋለን የሚባሉ ላይ ባህላችን ወደዛ ዞሯል። ፍጻሜው ያማረ አይሆንም። የትምህርት ንፋስ ነው የሚገፋቸው። እነኚህ ሰዎች ፍጻሜያቸው ገለባ ነው የሚሆን። በቀኑ መጨረሻ የሚሉ እኮ እሱን ነው። አገልግሎት ሁሉ ይመዘናል። ብዛት አለ የሚለካው፣ መክሊት ነው የሚለካው። ለአገልጋዮቹ መልእክት አለኝ። የኢየሱስ ስም የሚሸፍን አንድን መጋረጃ አትሰሩ ነው የሚለው። ሁለተኛ መንፈስ ቅዱስን ዘይት አይተካም። መንፈስ ቅዱስን ፎቶ አይተካም፣ ውሃ አይተካም። እሱ የዘላለም አምላክ ነው። መንፈስ ቅዱስ ፈጣሪ ነው። እሱ ተአምር ሰሪ ነው። ብቻውን በቂ ነው። የመንፈስ ቅዱስን ድርሻ፣ የኢየሱስን ስም ድርሻ ለቁሳቁስ አናድለው። ራሱን ኢየሱስን እንስበከው። ይችላል፣ ድዌውን ይሰብራል። እኔ አሁን ትናንትና ከትናንትናም ፈውስ ፕሮግራም ላይ ታገለግል ነበር። የታመሙ የተፈወሱ ሰዎችን አየው። ዘይት ተሸክሟል ብያለሁ። ከየቸርቹ ያልተገዛ ዘይት አይነት የለም። ፎቶቸውን አየሁ እዛ ላይ የእንትና ዘይት ይሄ ነው፣ የእንትና ዘይት ይሄ ነው፣ የእንትና ቸርች ዘይት ይሄ ነው። ደርድሮታል እንደ ላይብረሪ የዘይት አይነት። ሰውየው በሽታውን ተሸክሞ ነው ያለው። የኢየሱስ የስሙ ስልጣን ሲገባ ግን በሽታና ሰውየው ተለያዩ። the only thing አድራጊውን ያደለውም የሰበኩት የኢየሱስ ቃል ከሰውየው ጋር በእምነት ተዋሃደ፣ ፈውስ በቀለ። ወደዚህ ተመለሱ ነው የምላቸው። ቤተ ክርስቲያንና መሪዎች አደራን ብለው ለምጽአት ህዝቡን የምናዘጋጅ የፊት መጨማደድ የሌለባትን ቤተ ክርስቲያን ለማዘጋጀት እንደነዚህ አይነት አረሞችን እናስወግድ። አጃቢ አንሁን። ቴዎሎጂያን የቴዎሎጂ አስተማሪዎች አገራችን ላይ በቃ መጽሐፍ ቅዱስ ትምህርት ቤት በየወሩ በየዓመቱ ያስመርቃል። ምንድነው ኢምፓክት ያመጣ ነው? ምንድነው ተጽዕኖ ያመጣ ነው? ተጽዕኖአችን እንደ ስማችን፣ ተጽዕኖአችን እንደ ብዛታችን አልሆነም። አንድ ጠንቋ የሚፈራውን ያክል እኮ አልተፈራንም። አንድ የቀበሌ ጸሐፊ ያለበት ቦታ ላይ ያለውን ያክል እኮ ቤተክርስቲያን አልተፈራችም። ለምን? ውሃ ልኩን ጥለናል። ወደ ውሃ ልኩ እንመለስ። ውሃ ልካችን ወንጌል ነው። የኢየሱስ ሞትና ትንሣኤ ነው። መድረኮቻችን በሞትና ትንሣኤ በሚሰብኩ ሰባኪዎች ይሙሉ። ዘማሪዎቻችን ከሰው ጋር የሚያገናኙ እንዳለ የሚያሳዩ ጡት የሚያሳዩ ጋራ ሳይሆን የዝማሬ ከዘፈን ጋር የተቀላቀለ ዜማ ረገዳ ወራጆች ሳይሆን ኢየሱስ ክርስቶስ ጋር ነፍስን የሚያጣብቁ ዘማሪዎች መድረካችን ላይ ይሙሉ። ገንዘብ አሰባሳቢ ፈንድሬዝ ሰራተኛ ሰባኪዎች ሳይሆን ተጨንቆ ለመጡ አዝኖ ለመጣ መፍትሄ ለጠፋው ሰው የመፍትሄ መንገድን ጸልዮ የሚያመላክቱ ሰባኪዎች መድረካችን ይሙሉ። ይሄ የዛሬዋ ቤተክርስቲያን ከተግዳሮት እንድትወጣ ያደርጋታል። የኔን ድርሻ ይሄ ነው። ይሄን እያደረኩ ነው። በቆንኩበት መድረክ ላይ ይሄን ነው የምሰራው። በሌላ ላይ አልፈርድም።
ግን መንገዱን አሳያለሁ። እውነቱ ይሄ ነው። ከእውነቱ ውጭ ያለ ሁሉ ስህተት ነው። እውነቱ የኢየሱስ ስምና ስልጣን፣ እውነቱ የመንፈስ ቅዱስ ኃይልና ጉልበት፣ የወንጌል የበላይነት፣ የኢየሱስ ሞትና ትንሣኤ መስበክ። ትውልዱ ይሄን ይናፍቃል። ከሱስ፣ ከጫት፣ ከሲጋራ፣ ከአመፅ፣ ከእርኩሰት ነፃ የሚያወጣ የኢየሱስ ስም ስልጣን። መንፈስ ቅዱስን ተሞልቶ ሰዎች ለቪዲዮ ኢንተርቪው ሞልቷል በየሚዲያው። እናንተም እንደዚህ አትሆኑ እርግጠኛ ነኝ። ለምን አልትራ የሚለው ጽሁፍ ይይዘናል፣ ያስራል። በቃ የሰጠንም እሱ ነው። ከስሜ ውጭ መኖር አልችልም። ፓስተር ዳንኤል ደግሞ ማነው ደሱ ደግሞ አውቃለሁ። ውስጥ ያለውን ቅናት በጣም ደስ ይለኛል። ይህን ወደ አገልጋዮች ከተጋባ እኔ እናንተ ራሳችን ብንስማማ 2 ሰው 3 ሰው 4 ሰው ምድቱ ላይ እንደገና ይህንን መጸለይ ይህንን ማነሳሳት ስንጀምር አደባባይ እንሞላለን። አሜን። የአመፃ ምሽጎች ይፈርሳሉ። አሜን። ይሄ ምንም ጥርጥር የለኝም። የኢትዮጵያ እድል ፈንታ ከዚህ በኋላ ስቴዲየሞች ላይ ዘይትና ጨው መሸጫ ቦታዎች አይሆንም። አሜን። ግለሰቦች ማስታወቂያ መስሪያ ቦታ አይሆንም። ኢየሱስ ክርስቶስን ከፍ ተብሎ የሚሰበክበት፣ የታሰሩ እስረኞች ተፈተው ወደ ኢየሱስ የሚጎርፉበት፣ ይሄንን ለመስራት ነው አሁን ትልቁ ሩጫይ። ጌታ እድል ፈጠናል። አብረን እንቆማለን። ይሄ ነው ያለው። ጌታ ይባረክ። በእውነት ዶክተር እግዚአብሔር ዘመኔን ይባርክ። አሜን። በእውነት አገልግሎትን ይባርክ። አሜን። በጣም ትልቅ የትውልድ አባት ነው። በጣም የሚገርም ነገር ነው እየሰማሁ ያለሁት። እኔ ራሴ እየተፈወስኩ ነው። ይሄ አየር ላይ ይሄን የሚሰሙ በተለይ ወጣቶች አገልግሎትን ማገልገል የምትፈልጉ እግዚአብሔር የጠራችሁ የእግዚአብሔርን ሐሳብ ለማገልገል ውስጣችሁ የተነሳሳችሁ የወንጌል ሊባለን የምትሉ ሁላችሁም ይሄንን ድምፅ በደም ስሙ። በእግዚአብሔር ፊት ቁጭ ብላችሁ ደጋግማችሁ ብትሰሙ ሕይወት ይሆንላችኋል።